በአፍሪካ ጀግና መሪ ቢፈጠርም መስዋዕት ለመሆን እንጂ ዘላቂነት ያለው ስራ ለመስራት አይታደልም። የአንድ ሊቅ ንግግር ነው። ወጣቱ የቡርኪና ፋሶ ፕሬዝዳንት ስልጣን ከያዙ 2 ዓመታቸው ቢሆንም በእነዚህ 2 ዓመታት ከ18 ጊዜ በላይ ግልጽ የግድያ ሙከራ ተደርጎባቸዋል። በሀገሩ ታሪክ ከቶማስ ሳንካራ በኋላ በአጭር ጊዜ ኢኮኖሚው እንዲነቃቃ ያደረገው እሱ ነው። ባለፈው ሐሙስ ማታ ብቻ ትራዎሬ ላይ ጥቃት ለመፈጸም ሲሰናዱ የነበሩ ከ100 በላይ የሀገሩ ዜጎች ተይዘዋል። ሴራውን የሚሸርቡት ምዕራባውያን ቢሆኑም ድርጊቱ ለመፈጸም ሲሰናዱ የነበሩት የቡርኪና ፋሶ ዜጎች መሆናቸው ተነግሯል። እኛ አፍሪካውያን ለጥቂት ሰዎች ሲባል እርስ በርስ መጠላለፋችን በጣም ያሳዝናል። በአንድ ወቅት ላይ ትራዎሬ ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር ያደረጉት ንግግር ምዕራባውያንን ያስደነገጠ ነበር። ነገሩ እንዲህ ነው። ኢማኑኤል ማክሮን ትራዎሬን እንዲህ ይለዋል። ፕሬዝዳንት ትራዎሬ፣ የፈረንሳይ እና የቡርኪና ፋሶ ወዳጅነትን ለማጠናከር በአገር ወታደር ማሰፍርበትን ቦታ ስጠኝ ይለዋል። የትራዎሬ ምላሽ ደግሞ አስገራሚ ነበር። አሜሪካ፣ ብሪታንያ ወይም ብራዚል ወዳጅ ሀገሮች አይደሉ እንዴ? ለምን ወዳጅነትን ለማጠናከር በእነዚህ ሀገሮች ላይ ጦር ቤዝ አልኖርህም? የሚል ነበር ምላሹ። አሁን ደግሞ ወደ ሀገራችን እንመለስና ስልክ ወደ ኢትዮጵያ ሲገባ አገልግሎቱን ለማግኘት ያስፈልጉ የነበሩ አስገራሚ መስፈርትና ሕጎችን እንመልከት። በጊዜው ግንቦት 9 1991 ኢትዮ ቴሌ ለወራት ሲያስተዋውቅ የከረመውን የሞባይል ስልክ አገልግሎት መስጠት የጀመረበት ቀን ነበር እና በዛ ዕለት ግንዛቤው የነበራቸው ባለሀብቶች በሀገራችን አዲስ የሆነውን የሞባይል ስልክ ለመግዛት ወደ ኢትዮ ቴሌ ማልደው ነበር በጠዋት በስፍራው የተገኙት። እዛ ሲደርሱ በቢሮ መግቢያ ላይም አንድ ማስታወቂያ ተለጥፎ ይገኛል። ማስታወቂያውም እንዲህ ይላል። ማንም ሰው ሲም ካርድ ለማውጣት ሲመጣ ኦሪጂናል እና ኮፒውን የቤቱን ካርታ እንዲያመጣና አገልግሎቱን ለመጠቀም የቤት ካርታው ማስያዣ እንደሚሆን ይገልጻል። በነገሮች ተስማሙና ቀድሞ መረጃ ያገኙ ሰዎች የቤት ካርታውን በቦርሳቸው ሸክፈው ነበር በቦታው የተገኙ። በወቅቱ ኢትዮ ቴሌኮም ያቀረበው ብቸኛ ስልክ ይሄ በምስሉ ላይ የምትመለከቱት ነበር። ለዚህም ስልክ አንድ ተጠቃሚ እንዲከፍል የተጠየቀው 5000 የኢትዮጵያ ብር ነበር። በወቅቱ 5000 ብር ማለት ከተማ ላይ አሪፍ መሬት የሚገዛ ብር ነበር። ወይም አሁን ላይ 200 ወይም 300 ሺህ ብር ብላችሁ አስቡት። እንደዚህ ሲል 200 ወይም 300 ሺህ ብር አሁን ላይ ከተማ ውስጥ አሪፍ ቦታ ይገዛል ሳይሆን በወቅቱ ከተሞች ብዙም ስላልተስፋፉ አሁን ላይ በጣም ውድ የሆኑ ቦታዎች በዛ ጊዜ በቀላሉ 5 እና 10 ሺህ ብር ይገዙ ነበር። ወደ ጉዳያችን ስንመለስ በጊዜው በሺህ የሚቆጠሩ ሰዎች አገልግሎቱን ለማግኘት በመመዝገባቸው ሲም ካርዱን ብቻ ለመውሰድ ከ6 ወር እስከ 1 ዓመት መጠበቅ የግድ ይላቸው ነበር። ልክ እንዳሁኑ የፓስፖርት አገልግሎት ማለት ነው። ከዛ በኋላ የቀፎውና የሲም ካርዱ ዋጋ ከ5000 ብር ወርዶ ወደ 550 ብር ሊገባ ችሏል። ይህንንም ተከትሎ የሞባይል ቀፎ በግለሰብ ሱቆች መሸጥ ጀመሩ። ሆኖም አቅርቦቱ ትንሽ ስለነበር እና ቀፎውን ቀድሞ የገዙ ሰዎች ያስገኘላቸውን ጥቅም አጋነው ለሌሎች ስለሚያወሩ የሞባይል ቀፎ ፈላጊዎች ቁጥር በፍጥነት ነበር ሊያሻቅብ የቻለው። በነገራችን ላይ በዛ ጊዜ የሞባይል አገልግሎት የሚሰራው በ100 ኪሎ ሜትር ራዲየስ ላይ ብቻ ነበር። የሞባይል ስልኩ ብቸኛ መናኸሪያም አዲስ አበባ ነበረች። ይህ ማለት ከአዲስ አበባ 100 ኪሎ ሜትር ከራቃችሁ ኔትወርኩ ስለሚጠፋ ስልኩም አይሰራም ነበር ማለት ነው። ከዛ በኋላ ኢትዮ ቴሌ ለብዙ ወራት ሲም ካርድ መሸጡን አቁሞ ላሉት ደንበኞቹ ኔትወርኩን በማስፋፋት ስራ ላይ ተጠምዶ ነበር የቆየው። ከዛ ከወራት በኋላ ኢትዮ ቴሌ አዲስ ማስታወቂያ ለደንበኞቹ አወጣ። ማስታወቂያውም እንዲህ ይላል። ማንኛውም ሰው ብዛት ያላቸውን የሲም ካርዶች ያለምንም ማስያዣ በቀበሌ መታወቂያ ብቻ ማውጣት እንደሚችልና በተጨማሪም የሞባይል ተጠቃሚዎች ከኢትዮ ቴሌ በብቸኝነት ከሚሸጠው ከዚህ ስልክ ውጪ በፈለገው ስልክ ላይ መጠቀም እንደሚችል ገልጾ ምዝገባ ጀመረ። አሁን ላይ ከበፊቱ ቁጥራቸው በጣሙን የጨመሩ ሰዎች ነበር የተመዘገቡት። ሆኖም የተመዝጋቢዎች መብዛት ከፍተኛ መጨናነቅ በመፈጠሩ አንድ ሰው ሲም ካርዱን ለማግኘት ከ6 ወር በላይ መጠበቅ የግድ ይለው ነበር። በዚህም ጊዜ የሲም ካርድ ዋጋ ከ550 ብር ወርዶ 169 ብር ይሸጥ ነበር። ዛሬ ላይ ሁሉም ነገር ቀላል ሆኖ ከየትኛውም ሱቅ ልንገዛው የምንችለው እቃ ከመሆኑ በፊት የዛሬ 26 ዓመት እንዲህ ነበር። መረጃውን እንዴት አገኛችሁት? ሀሳባችሁን ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮ ይህንን ይመስላል። በአዲስ ቪዲዮ በቀጣይ እንገናኛለን። አመሰግናለሁ።